በየትኛውም ሃይማኖት ውስጥ ያላችሁ ሰዎች ጸሎታችሁ እንዲሰማ ወይም ደግሞ ባላችሁ ህይወት አመስጋኝ ሆናችሁ እንዴት መኖር ይቻላል የሚለውን ነገር ይሄንን አድርጉና ከዛ ለውጡን ትነግሩኛላችሁ። ምክንያቱም አንዳንድ ጊዜ አንዳንድ ሰዎች ሁሌ ቢሞላም ባይሞላም ይጸልያሉ። የቀን ሙላቸውን እያሰቡ በቃ ዛሬ ቀኔን ተባርኪ ከዋልኩኝ ወይም ደግሞ ሰላም ከዋልኩኝ በቃ ሌላው አያስፈልገኝም ብለው ዝም ብለው በጸሎት የሚኖሩ አሉ። አንዳንዶቹ ደግሞ ዛሬ ጸልየው ከሰዓት ደቂቃ ሳይጠብቅ የሚመለስላቸው አሉ። አንዳንዱ ደግሞ ቢጸልዩ የማይሰሙ ወይም ደግሞ ጸሎታቸው የሚዘገይባቸው አለ። ስለዚህ ጸሎታችን እንዲሰማ ወይም ደግሞ ባለን ነገር ደስተኛ ሆነን ለመኖር የሚያስፈልጉት 3 ነገሮች ነግራቸዋለሁ። 3 ነገሮች። አንደኛው እና የመጀመሪያው ምንድነው የሚሆነው? ንጹህ ልብ ይኖረን። ንጹህ ልብ ካለን ምክንያቱም መጽሐፍ ቅዱስም ይላል አይደል? ንጹህ ልብ በየትኛውም ሃይማኖት ሙስሊም ትሆናላችሁ፣ ፕሮቴስታንት፣ በምንም እመኑ ብቻ ወደምትፈልጉ ወደምትጸልዩበት ቦታ በንጽህና በቅንነት ጸልዩ። ማለት ለጓደኞቻችሁ ጥሩ የምትመኙ ሁኑ። የበደሏችሁን ያስቀየማችሁን ይቅር በሉ። እናንተም የበደላችሁት ካለ ይቅር በሉ። ንጹህ ልብ ይኖራችሁ። በቃ በማንም አትናደዱ። በሚሆነው ነገር ብቻ ቀጥታ አስቡ። በቃ መልካም ነገር ብቻ ልባችሁ ይሙላ። ምክንያቱም ለምሳሌ በቆሻሻ እቃ ዳይመንድ ወይም ደግሞ ንጹህ ነገር፣ አሁን ለምሳሌ የሚጣፍጥ ምግብ በቆሻሻ ሳህን አታስቀምጡ ማለት ንጹህ ነው የምትፈልጉት፣ የምትበሉትም ንጹህ ነው። እንደዛው ለፈጣሪያችሁ የምታቀርቡት መባ፣ ምስጋና፣ ጸሎት፣ ልመና ንጹህ መሆን አለበት። ከእናንተ የሚወጣው ቃል እናንተ ንጹህ ልብ ሲኖራችሁ ነው ክርስቶስም ወይም ደግሞ የምታመልኩት ሙስሊምም አላህም የሚሰማችሁ። ስለዚህ ንጹህ ልብ ይኖራችሁ። ሁለተኛው ነገር ደግሞ ይሄ ጸሎት ሁሉ ነገር ለበጎ ነው ብላችሁ አስቡ። ወይም ደግሞ አንተ እንደፈቀድክ በሉ። ላይክ ለምሳሌ እናንተ የምትፈልጉት ቀጭን ረዥም ሰው ከሆነ እግዚአብሔር ደግሞ የሰጣችሁ አጠር ያለ እንደው ለሰው ሲታይ የማያምር መልክ ከሆነ ኖ እኔ ለመንኩ ያንን ነውና ያንን ካልሰጠኝ ብላችሁ ከፈጣሪያችሁ ጋር አትገዳደሩ። እግዚአብሔር እሱ ፈጣሪ የሰጣችሁን ነገር አምናችሁ ተቀበሉ። በቃ አመስግኑ። በሚሰጣችሁ በሚመለስላችሁ ጸሎት፣ በጸሎታችሁ መልስ አመስግኑ። እናንተ የምትፈልጉት ሜቢ በሌላ አንግል ይሆናል፣ የተሰጣችሁ የተመለሰላችሁ ደግሞ በሌላ አንግል ይሆናል። ስለዚህ የሚሰጣችሁን መልስ አስተውላችሁ አሜን ብላችሁ ተቀበሉ። እናንተም ይሄ መኖር የፈለጋችሁት ከኢትዮጵያ ውጭ አሜሪካ ምናምን ሊሆን ይችላል። ግን እግዚአብሔር ደግሞ በረከትን እንድታገኙ የሚፈልገው በሀገራችሁ ሊሆን ይችላል። ስለዚህ ለምን አሜሪካን አልሄድኩም፣ ለምን ውጭ ሀገር አልኖርኩም ብላችሁ ግግም ብላችሁ ከፈጣሪያችሁ አትገዳደሩ። ምክንያቱም እሱ ነው የሚያውቀው የት መኖር እንዳለባችሁ። ስለዚህ ባርከን ብላችሁ ስትጸልያችሁ፣ ለምሳሌ አንድ አሜሪካን የምትኖር በሰውኛ ደረጃ አንድ አሜሪካን የምትኖር ሰው ወይም ሰው እግዚአብሔር ወይ በቃ ሰላምን ስጠኝ፣ ኑሮዬን ባርክ፣ ካንተ ጋር ያለኝን ግንኙነት አጥብቅ ብላ ለምና በሆነ አጋጣሚ ኢትዮጵያ ብትመጣና ወይም ደግሞ ሌላ ሀገር ብትቀይር እንዴ ጭራሽ እኔ እንደዚህ ማለት የለባትም። የጸሎቷ መልስ ሊሆን ይችላል። ስለዚህ የጸሎታችሁ መልስ በአንድም በሌላ ማቅጣጫ ሲመጣ አመስጋኝ ሁኑ። በቃ አመሰግናለሁ ክርስቶስ፣ አመሰግናለሁ ፈጣሪ ብላችሁ እሱ የሰጣችሁን እንትን ለበጎ እንደሆነ ለመልካም እንደሆነ አመስጋኝ ሆናችሁ ኦኬ በቃ ይሄ ነው መልሴ እሺ ብላችሁ ተቀበሉ። አንተ እንደዚህ ነው የፈለኩት እኔ እንደዚህ ነው አትበሉ። ሶስተኛውና የመጨረሻው ነገር ደግሞ ሁሉ ጊዜ ቢሆንም ባይሆንም አመስግኑ። በቃ አመስጋኙ ነው። በምትወጡበት በምትገቡበት ሁሉ አመስጋኙ ነው። ያን ጊዜ ሁሉ ነገር መልካም ይሆናል። መልካም ለውጥን ታገኛላችሁ። ይሄንን አርጋችሁ አንድ ሰውዬ ምን አለ መሰላችሁ? ዛሬ በፋይናንሻሊ ተቸግሬ አንድ ሴት ደወለች። ከዛ ስታማክረኝ ብር አካውንት ውስጥ አልነበረም። ኦኬ ብር ይመጣል ይሄዳል ብዬ እኔ በእግዚአብሔር ስመካ እግዚአብሔር በሆነ አጋጣሚ የነበረባቸው ብር ተሰጠኝና
ነገሮች የተሳኩት። ይህ ፍጥነት በቃ በደቂቃ ነው ነገሮች ሁሉ የሚሳኩት። እናንተ ያላሰባችሁት መልካም ነገር ሁሉ በቤታችሁ ይገባል። በትዳራችሁ ሊሆን ይችላል፣ በስራችሁ፣ ባላችሁ ነገር ሁሉ አመስጋኝ ሆናችሁ ጥሩ ህይወት፣ ደስ የሚል ህይወት እንድትመሩ ንጹህ ልብ ይኖራችሁ። የሚጸሎታችሁ መልስ ተቀበሉ። እግዚአብሔር ቢሰጣችሁም ባይሰጣችሁም ቢሆንም ባይሆንም አመስጋኝ ሆኖ እግዚአብሔር ፈልጎ ራሱ ፈቅዶ ደስ የሚል ህይወት ያኖራችኋል በሁሉም ነገር። ስለዚህ አመስጋኝ ልብ ይኖራችሁ። መልካም ጊዜ ሆነላችሁ። ሜላት ነበርኩኝ ከእናንተ እንኑ ቤላና ዩቲዩብ ቻናሌ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ይሄ ቪዲዮ ይጠቅማል፣ ያስተምራል ብላችሁ የምታስቡ ከሆነ ለጓደኞቻችሁ ሼር አድርጉልኝ። መልካም ጊዜ